ሳምንት እያሉ ነው። በስማርት ፖሊስ ስቴሽን ደግሞ እያንዳንዱ ጣቢያ ይህ የምታዩቸው በከተማው ላይ በተለያዩ ቦታዎች ያሉ ካሜራዎች ናቸው። የምንጠቀማቸው የተለያዩ አይነት ካሜራዎች አሉ። ያው ዜጎች ብዙ ፈጣን አገልግሎት እንዲያገኙ የምናደርግባቸው ቴክኖሎጂዎች አሉ። ይሄ ስማርት ፖሊስ ስቴሽን ከዚህ በፊት የነበረው ማኑዋል አሰራሮችን ዲጂታል ወይ ወደ ዲጂታል መቀየር ነው። ያም አጠቃላይ በቀላሉ የሚመለከታቸው የስራ ክፍሎች ጉዳዩን አውቀው እንዲሰሩ እድል የሚፈጥርና አጠቃላይ ከዚህ በፊት የነበረውን ማኑዋል ሲስተም ወይም ትራዲሽናል ፖሊስ ስቴሽን ሰዎች በአካል የሄዱ ከአንድ መርማሪ ጋር ብቻ ተገናኝተው ስራቸውን የሚሰሩትን ያንን ወዴት ያሳድገዋል? ዲጂታል ወይ ሪከርድድ በሆነ ወይ ሁሉም በሚያውቀው ከላይ እስከታች አመራሮች ሊቆጣጠሩት መመሪያ ሊሰጡበት በሚችሉበት ወይ ዲዛይን ተደርጎ የተሰራ ነው። አክሲደንቶች ይኖራሉ። ይሄ ኢድ ነው። የኢድ ክብረ በዓል በሚከናወን ሰዓት ነው። ይሄኛው ግን ማንኛውም ኬዝ እስከ ላይ ድረስ ከፖሊስ ኮሚሽነር ጀነራል ድረስ የመድረስ ቻንሱ ከፍተኛ ነው። ያ ለሚመጡ ኬዞች ለተገልጋያችን ትልቅ እድል ነው ማለት ነው። ይሄ አሁን በዚህ ስማርት ፖሊስ ስቴሽን አንድ ዜጋ ኮሚሽነር ጀነራሉን ማግኘት ቢፈልግ፣ ምክትል ኮሚሽነር ጀነራሎችን ማግኘት ቢፈልግ በቀላሉ የሚያገኝበት ቴክኖሎጂ ነው ማለት ነው ይሄ። ስለዚህ ልፋትን ይቀንሳል። መስጠት ሰው ኢንፎርሜሽን ለፖሊስ በቀላሉ ለመስጠት ምቹ ሁኔታ ተፈጥሮለታል። ስለዚህ እኛ እንደ ፖሊስ ማንኛውንም ኢንፎርሜሽን የምንቀበልበት፣ ማንኛውንም አቤቱታ ከቤተሰባችን የምንቀበልበት የተሻለ ነገር ተሰርቷል ብዬ ተስፋ አደርጋለሁ። እኛ እንግዲህ እስካሁን ባለን መረጃ እኛን የሚቀድሙን 3 ሀገራት ናቸው። 3 ሀገራት በዓለም ደረጃ ማለት ነው። ኢትዮጵያ 4ተኛ ሀገር ናት። ያ ማለት እንግዲህ ከአፍሪካ ደግሞ ቀዳሚ ናት ማለት ነው። ይሄ ማለት ነው ማለት ነው ያው ከአፍሪካ በዚህ ደረጃ ላይ የፖሊስን ስራ ያዘመነ ያሰለጠነ ሀገር የለም ማለት ይቻላል እስካሁን ባለው መረጃ። ዳይሬክት ኮል አድርጎ ቀጥታ ኦፊሰር ፊድባኩ ያው በጣም ጥሩ ነው። የመጀመሪያው ፊድባክ ሊሆን እንዴት አሰባችሁ ነው። ይሄ ሀሳቡ ራሱ ይሆናል ብላችሁ እንዴት አሰባችሁ፣ እንዴትስ ለዚህ ደረጃ ደረሳችሁ? ብዙ እንትኖች አሉ። እንደገናም ደግሞ አካባቢውም ጭምር ሎኬሽን አመራረጡ፣ አጠቃላይ ዲዛይን ሁሉ ነገር አይቶ በጣም ብዙ ህብረተሰብ እዚህ የራሱን አስተያየት እየሰጠ ነው ያለው። ዜጎች ማግኘት ይችላሉ። ስማርት ፖሊስ ስቴሽን ዋና ዓላማው የፖሊስን ስራ ማዘመን ነው። የፖሊስን ስራ ወደ ዲጂታል መቀየር ነው። ከዚህ በፊት የነበረው ማኑዋል አሰራሮችን ማስቀረት እያስቀረ መሄድ ነው። አንድ እርምጃ ወደፊት መሻገር ነው፣ ወይም ደግሞ አንድ እርምጃ ቢያንስ መቅደም ነው። አሁን ያለው ቴክኖሎጂ በሀገራችንም በዓለም ስታይ እጅግ በጣም እየረቀቀ እየሄደ ነው ያለው። ብዙ ወንጀሎች በቴክኖሎጂ ነው እየተሰሩ ያሉት እና ፖሊስም በዛው ልክ ቴክኖሎጂ ተጠቅሞ አገልግሎቱን መስጠት፣ መረጃ መቀበል እና የህብረተሰባችንን ሰላምና ደህንነት ማረጋጋጥ ነው። ስፔስ ዋናው እንትኑ ላይ ይሄ ኮንትሮል Jelajahi cara baru mendapatkan informasi. Download Metro TV Extend sekarang.